ሰላም ሰላም የመሰላል ቤተሰቦች፣ በዛሬው ፕሮግራማችን በስራ ቃለ መጠይቅ ወቅት ሊያደናግሩ ወይንም ሊያሳስቱ የሚችሉ ጥያቄዎችን እንመለከታለን። ፕሮግራማችን ሌሎች እንዲዳረስ ላይክ፣ ሳብስክራይብ እና ሼር በማድረግ ማድረጋችሁን አትዘንጉ። በፕሮግራማችን ላይ ያለዎትን አስተያየትና ጥያቄ በኮመንት ማስቀመጫው ላይ ያስቀምጡ። በዚሁም መሰረት ወደ ዛሬው ፕሮግራማችን በምንሄድበት ጊዜ በስራ ቃለ መጠይቅ ወቅት ምን አይነት ጥያቄዎች ናቸው የሚያደናግሩት? የመጀመሪያው ራስህን እንዴት እንደምትገልጽ፣ ቤተሰቦች፣ ጓደኞች፣ የስራ ባልደረቦች አንተ እንዴት ነው የሚገልጹ እስኪ ግለጽልን የሚል ጥያቄ። ለምሳሌ how would you describe yourself? how would your boss, colleagues, team, family, friends describe you? ይህ ጥያቄ የሚጠየቀው አንተ ጋር ለመስራት ምን አይነት ሰው መሆንን ለመረዳት ነው። ወይም አንተ ሪፈረንስ ብለህ ያስቀመጥካቸው ሰዎች ስለ አንተ ምን አይነት አስተያየት ሊሰጡ ይችላሉ የሚለውን ነገር ለመረዳት ነው ቀጣሪዎች ይህን ጥያቄ የሚጠይቁት። ስለዚህ እነዚህን ጥያቄዎች በምንመልስበት ወቅት ታማኝነታችንን የሚገልጹ የስራ ተነሳሽነት ያለን መሆኑ፣ ሩቁን ማየት የምንችል መሆናችንን፣ ዲተርምንድ በቃ ለዛ ለስራችን ኮሚትድ መሆናችንን የሚገልጽ፣ በራሳችንን ችለን መስራት የምንችል ሰዎች መሆናችንን፣ ሌሎችን መረዳት የምንችል መሆናችንን የሚገልጹ ቃላቶችን በመጠቀም ነው ይህንን ጥያቄ መመለስ ያለብን። ስለዚህ ይህን ጥያቄ በምንመልስበት ጊዜ በአጭሩ እንደ ምሳሌ ማየት የምንችለው እኔ ራሴን የማየው ኃላፊነት እንደሚሰማውና ለስራዬ ክብር ያለኝ እንዲሁም ከሁሉም ጋር ለመስራት ምቹ ነኝ ብዬ አምናለሁ። በተጨማሪ እኔ በነባራዊ እውነታ በጣም የማምንና ችግሮች ሲያጋጥሙ መፍትሄ የምፈልግ ሰው ነኝ። በጎ ሀሳቢ ሲሆን አዳዲስ ነገሮችን መሞከር ያስደስተኛል የሚለው ነው። ወደ ሁለተኛው በምንሄድበት ጊዜ በቡድን ውስጥ በምን መልኩ ትሳተፋለህ የሚል ጥያቄ ሊሆን ይችላል ምናገኝ። ያ ማለት ምንድነው? ኢን ዋት ዌይስ አር ዩ ኤ ቲም ፕሌየር የሚል ጥያቄ ልንጠየቅ እንችላለን። ይህን ጥያቄ የምንጠየቀው ስለ ቡድን ስራ ያለህን አመለካከት ለመገንዘብ ነው። ከሌሎች ሰዎች ጋር ተባብረ መስራት ትፈልጋለህ ወይስ ብቻህን ነው ስራ መስራት የምትፈልገው የሚለውን ለመረዳት ነው። ቲምወርክን እንዴት እንደምትረዳው ለመረዳት ነው። ወይም ከአሁን በፊት በቲም ሰርተህ ያስመዘገብከው ነገር ካለ ለመግለጽ ወይ ለማብራራት በሚፈልግበት ወቅት የሚጠየቁ ጥያቄዎች ናቸው። ፐርፌክት ቲም የሚባለው ምን አይነት ሲሆን ነው ብለህ ታስባለህ? ስለ ቲም ያለህ አስተሳሰብ ለመገንዘብ ታስበው የሚጠየቅ ጥያቄ ነው ይህ ጥያቄ ማለት ነው። ስለዚህ ይህን ጥያቄ በምንመልስበት ጊዜ በጣም ከቡድን ጋር እንዴት መስራት እንደምንችል፣ ከሰዎች ጋር መግባባት የምንችልበት መንገዶች በሙሉ ሊያሳይ በሚችል መንገድ ነው ይህንን ጥያቄ ስንመልስ መመለስ ያለብን ማለት ነው። ስለዚህ ይህን ጥያቄ ለመመለስ ከምንጠቀምባቸው ምሳሌዎች አንድ እንደ ምሳሌ ሊሆን የሚችል ከሌሎች ጋር ተባብሮ መስራት በጣም ነው የሚያስደስተኝ። የሌሎችንም ሀሳብና ስሜት የመረዳት ተሰጥኦ አለኝ። እኔ የቡድኑ አባላት ትልቁ ስዕል እንዲያዩ ማድረግ ችሎታ አለኝ። በተጨማሪም በጣም ጠቃሚ የሆኑ ጉዳዮች ላይ እንዲያተኩሩና ጠቀሜታ የሌላቸው ጉዳዮችን እንዲተው ወይም እንዲያዘገዩ በማድረግ አግዛቸዋለሁ። ጠንካራ የሆነ የመግባባት ችሎታ ስላለኝ ብዙ እንደማግዝ አምናለሁ የሚለውን አንድ ምሳሌ መውሰድ እንችላለን ማለት ነው። ሌላውና ሶስተኛው ልንጠየቀው የምንችል ጥያቄ ስራን በራስህ ተነሳሽነት እንዴት ነው ትሰራለህ? how do you work on your own initiative? ይህ ጥያቄ የሚነሳው በዋናነት ራስህን ተቆጣጥረህ ስራህን ያለህን ፕሮግራም አውጥተህ ትሰራለህ ወይስ በራስህ ፕላን አድርገህ ትሰራለህ ያለህን ስራ ወይስ ከሌላ ሰው ቁጥጥር ትፈልጋለህ ማለት። በዚህ ጥያቄ ላይ ቀጣሪው በጣም በዋነኛነት ማወቅና መገንዘብ የሚፈልገው ክትትል እየተደረገብህ ይሄን አድርግ እየተባልክ የምትሰራ ሰው ነህ ወይስ በራስ ጊዜ አስበህ ስራዎችን የምታከናውን መሆንህን ለማወቅ ነው። ስለዚህ ማንም ቀጣሪ ደግሞ በየጊዜው ይሄን አድርግ እየተባለ የሚሰራ ሰው ስለማይፈልግ ይህንን ለመግለጽ ነው። ስራ በራስ ተነሳሽነት ትሰራለህ፣ በራስ ተነሳሽነት እንዴት ነው ስራን የምትሰራው የሚለው ጥያቄ ሊነሳ የሚችለው ማለት ነው። ለዚህ ጥያቄ ምላሽ ሊሆን የሚችል አጠር ያለ ምሳሌ፣ ሌሎች ጋር ተባብሮ የመስራት ችግር የለብኝም። ሆኖም የራሴን ስራ በአግባቡ መስራትና መወጣት እችላለሁ። የማላውቀው ነገር ካለ ለመጠየቅ አልፈራም። በዛውም ፈጣን ተማሪ ነኝ። አንዱ ከኔ የሚፈልገው ከተረዳው ራሴን ችዬ መስራት
ለእኔ በጣም ቀላል ነው። ስለዚህ በቃ ድርጅቱ አንተ ምን እንደሚፈለግብህ በትክክል ከተረዳ ወይ ስልጠና ከወሰድክ ይህን ማድረግ እንደምትችል ስታሳይ ጥሩ የሆነ ውጤት ይኖረዋል ማለት ነው። ሌላኛውና ቀጣዩ የምንመለከተው ደግሞ ምንድን ነው ስራን ለመስራት ስራን ሰርተህ ለመጨረስ ምን አይነት ቴክኒክ ትጠቀማለህ የሚለው ጥያቄ ነው። ዋት ቴክኒክስ ዱ ዩ ዩዝ ቱ ጌት ቲንግስ ደን? ይህ ጥያቄ በሌላ መንገድም ሊጠየቅ ይችላል። ወይንም አንተ ስራዎች እንዴት ነው ተሰርተው እንዲያልቁ ማድረግ የምትችለው የሚለው። ስለዚህ ይህን ጥያቄ በመመልስበት ጊዜ ቃላት ብቻ ነው ለመመለስ ያለ በተግባር ሊገለጹ የሚችሉ ነገሮችን ነው ማሳየት ያለብን። ስለዚህ ይሄኛው ምንድነው ስራ ፕሮግራም አውጥተህ ነው ወይ የምትሰራው? ቅድም ተከትል ታስቀምጣለህ ወይ? ማስታወሻ ይዘህ ስራዎችን ስኬጁል አድርገህ ነው ወይ የምትሰራው የሚለውን ነገር ለመረዳት ታስቦ እንዴት ነው ስራ እንዲሰራ የምታደርገው የሚለው ጥያቄው የራስህ የተሰጡን አሳይመንቶች ቢሆኑ ሌሎች አብሮ የሚሰሩ ሰዎች። ስለዚህ ይህን ጥያቄ ለመመለስ ከምጠቀመው በእኔ መንገድ የመጀመሪያ በጥንቃቄ ማቀድ፣ ማሰባሰብ እና መተግበር ዋነኞቹ ናቸው። ሁልጊዜ የመከታተያ ዝርዝር አለኝ። በዛ መሰረት ቅደም ተከተል እየሰጠው እፈጽማለሁ። ለተለያዩ ፕሮጀክቶች የየራሱ መከታተያ አለ። ብዙ ጥቅም የሌለው ስራ ከሆነ ሌሎች እንዲሰሩት አድርጋለሁ ወይም ከዝርዝሩ አስወጣዋለሁ። በቃ ስራ የምትሰራበት መንገድ ምንድነው? መከታተያ ዝርዝር አለ፣ ቅደም ተከተል ትሰጣለህ። ጠቃሚ የትኛው ነው፣ የሚዘገዩ የትኛው ነው፣ በሌላ ሰው ሊሰራ ይችላል። ስለዚህ በዚህ መልኩ ይህን ጥያቄ መረዳት መቻል አለብን ማለት ነው። ሌላኛው ዛሬ የምንመለከተው ደግሞ ምንድን ነው የሚያነቃቃ ስራ ለመስራት ምንድን ነው የሚያነቃቃ የሚለውን ነው የምንመለከተው ማለት ነው። ስለዚህ ምንድን ነው የሚያነቃቃ ሲል አንተ ምንድን ነው ተነቃቅተህ ለረጅም ሰዓት ለመቆየት ወይ ስራህን ለመስራት ምንድን ነው የምታደርገው? ምን አይነት ነገሮችን ነው የምትጠቀመው የሚለውን ነው። እና በዚህ ጥያቄ ዋና ዓላማ ስራውን ለመስራት ምን ያህል ተነሳሽነት እንዳለ እና በተገቢው መንገድ መስራት እንደምትችል ለመረዳት የሚጠየቅ ጥያቄ ነው። ስለዚህ በአግባቡና በአትኩሮት በማዳመጥ ሊመልስ ምላሽ መስጠት ያስፈልገዋል ማለት ነው። ስለዚህ በዚህ ጥያቄ ላይ ስላንተ በጎ መልእክት ሊያሳልፉ የሚችል ከመለከትክበት ስራ ጋር የማይሄድ ነገር መሆን የለበትም። ስለዚህ ስላንተ በጎ መልእክቶች ከምትሰራው ስራ ጋር የማይሄድ ነገር መሆን የለበትም። አንተና ለቀጣሪ እኩል ጥቅም የሚያስገኝ መሆን አለበት በዚህ ጉዳይ ላይ ምላሽ በምትሰጥበት ጊዜ ማለት ነው። ስለዚህ በቀጣሪ ላይ ምንም አይነት ጫና የማያሳድር መሆን የለበትም። ይሄ አንተም ሊያነቃቃህ የሚችለው ለምሳሌ ውጤት፣ እውቅና ማግኘት፣ አዲስ ስራ፣ ለየት ያለ ስራ መስራት፣ ቻሌንጅድ መሆን ሊያነቃቁ ይችላሉ። ስለዚህ እንደነዚህ አይነት ኮመን የሆኑ ነገሮች በመጠቀም ማድረግ አለብን። ስለዚህ ይህንን ለመመለስ እኔን የሚያነቃቃኝ የሚያነሳሳኝ በስራ ውጤት ማምጣት፣ የተቀመጠውን ግብ ማሳካት ነው። በተጨማሪም ሌሎች ጋር አብሮ መስራትና መማማር ያነቃኛል። የቅርብ አለቃዬ ሲደግፈኝ ደግሞ በጣም ያስደስተኛል የሚለው ምላሽ አንዱና ቀለል ያለው ሊሆን ይችላል። እንግዲህ ለዛሬው የዘጋጀነውን እዚህ ላይ ያጠናቅናል። በቀጣይ ሌሎች ፕሮግራሞች እስክንገናኝ በደህና ቆዩ።